ራጭ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ሥራ ማህበር አጥናፉ ገብረመድህን እባላለሁ። የተለያዩ ሙያዎች ላይ እሰራለሁኝ። እንዲሁም የቤተሰብ አማካሪ ነኝ በሙያዬ። የተመራጭ ቁጠባና ብድር የህብረት ሥራ ማህበር ደግሞ አባል ነኝ። ስለተመራጭ የሰማሁት በሚገርም ሁኔታ ያው ብዙ ጥሩ ነገሮችን የሚነግረኝ ጓደኛ ያለ እኔም ደግሞ ስለሱ ማስበለት እንደዚሁ እና አንድ ጓደኛዬ ነው ፍቃዱ ይባላል። የዚህ የተመራጭ አባል ነው። እንደዚሁ በጣም ጥሩ ቅስቀሳ ያደርጋል። በጣም ለብዙ ሰዎች ጥሩ ነገር ሲያገኝ ይናገራል እና ለኔም ቅድሜ የነገረኝ እሱ ነው። በዛ ምክንያት እዚህ መጥቼ ያው ለመመዝገብ ችያለሁ ማለት ነው። ያው ብዙ አይነት ነገሮች መቼም ያው ሰዎች ያስባሉ። ከነዛ ውስጥ እንግዲህ አንዱ በተለይ በዋናነት ከተመራጭ መቆጠብ የፈለኩበት ትልቁ ዓላማ መኪና በመግዛት በዛ መኪና ተጠቃሚ ለመሆን ፈልጌ ነው። ስለዚህ እሱን በማሰብ ነው ቁጠባውን የጀመርኩት። በነገራችን ላይ ተመራጭ አንዳንዴ እንደ ስሙ ነው። ከሌሎች ልትመርጥ የምትችልበት አንዱና ትልቁ ነገር እንደ ስሙ ሆኖ የሚገኝን ነገር በጣም ትኩረት ትሰጠዋለህ። እኔ ከጀመርኩበት አባል ከሆንኩበት ጊዜ ጀምሮ ተመራጭ ላይ ያሉ ባለሙያዎች ያላቸው ክትትል ከላይ እስከታች ድረስ በጣም ደስ የሚል እንዳትርቅ የሚያደርግ እና እንድትመላለስ የሚያደርግ የተለያዩ ድጋፎችን በመስጠት የተሻላቸውን ነገር የሚያደርጉ ስለሆነ ለዛም ነው ትንሽ ተመራጭ ላይ ትኩረት ያደረኩት ማለት ነው። እና ጥሩ ድጋፍ ነው ያላቸው። ብድሩን ከመውሰዴ በፊት ያው በአባልነት መዘገብ ምን ማለት ነው? ተመራጭ ማለት ምንድነው? የቁጠባ አስፈላጊነት ለምንድነው? የቁጠባ ዘላቂነቱስ? ብዙ ሰዎች ይቆጥባሉ ነገር ግን ያቋርጣሉ። ስለዚህ የመቆጠብ ዓላማው በሚገባ መረዳት ያስፈልጋል በሚል በዝርዝር ስለ ተመራጭና ስለ ቁጠባ ዓላማ በሚገባ ስልጠና ሰጥተውናል። ተመራጭን ቅድም እንዳልኩት እንዳሰብኩት ያገኘሁት እንዳሰብኩት ብዙ ጊዜ የተለያየ መስፈርት በማብዛት የተለያየ አሰራራቸው በጣም ውስብስብ በመሆን ያው ሰዎች በተለይ ተበዳሪዎች በጣም የሚያማሩበት ጊዜ አለ። እንደውም ቁጠባችንን ለምን አይሰጡንም የሚል ነገር አለ። ተመራጭ ላይ ግን ያየሁት ከዛ ተቃራኒ በሆነ መንገድ ነው። ማለት 6 ወር ከቆጠብክ በኋላ የምትፈልገውን ነገር በቆጠብከው መጠን ታገኛለህ የሚል ነገር ነው ያላቸው። ቃላቸውን ጠብቀው የተገኙ ቢሆን የተመራጭን አይቻለሁኝ። በዚህ አጋጣሚ ማድነቅ ወይ ማመስገን ፈልጋለሁኝ። ምክንያቱም የቆጠብኩት 6 ወር ነው። 6 ወር ቆጠብኩኝ። በቃላቸው መሰረት 3 እጥፍ ከነሱ ጨምረው አንዱ የኔ 4 በአጠቃላይ ሆኖ የምፈልገውን ነገር ለመግዛት በሚችልበት ሁኔታ ላይ በቃላቸው አግኝቻቸዋለሁ። እንግዲህ ዓላማው የቆጠብኩበት ትልቁ ዓላማው መኪና እንዳልኩት መኪና መግዛት ነው። መኪናው ደግሞ ያው ለቤት ሲሆን ምናልባት አንዳንድ ጊዜ ከተለያዩ ወጪዎች አንፃር የቅንጦት ሊሆን የሚችልበት ሁኔታ አለ። ነገር ግን ራይድ ሰርቼ ለመጠቀም ነው የፈለኩት። ስለዚህ ገዛው መኪናውን። በገዛውት መኪና አሁን በደንብ ራይድ እየሰራሁበት ነው የምገኘው ማለት ነው። እና ያንንም ለማድረግ እንግዲህ በተባለው ጊዜ በደንብ በገቡት ቃል መሰረት ብድሩን ሰጥተውኛል። ያው ብድሩን ለመስጠት የሚፈልጉት ክራይቴሪያ ነበረ። የተለያየ የጋብቻ ሰርተፊኬት፣ መታወቂያ፣ ከዛ ውጪ ደግሞ የአባልነቱን በትክክለኛው ቁጠባ ማሟላት የሚሉትን ነገሮች እነዛ ነው ቤዚካሊ የሚያዩት። ያን አይተው ከዛ በኋላ ወደ ትክክለኛው ነገር ውስጥ ስገባ ደግሞ ቃል ነው የገቡልኝ። ደብዳቤ ጽፈውልኛል። በዛ በተጻፈው ደብዳቤ መሰረት ያው የሚፈልገው መኪና አግኝቼ ካገኘሁበት ቦታ ላይ ደግሞ በተቀመጠው ቀን ገደብ አንዱ ተመራጭን ልዩ የሚያደርገው ደግሞ ምንድነው? የቀን ገደብ ነው የሚያስቀምጡት። ስፔሲፊክ ነው የቀን ገደቡ። ከዛች ከገደብ ማለፍ የለብህም። ካለፍክ በሚቀጥለው ዙር ጠብቅ የምትባልበት ሁኔታ አለና ትክክል አባላቱ ዝም ብለን ዝርክርክ እንዳይኮን ድርጅቱም ደግሞ ቃሉን የሚጠብቅ ድርጅት ተብሎ መነገር የሚችልበት አይነት ድርጅት እንዲሆን ትክክለኛ የተባለውን ቀን ጠብቄ እንዳመጣ የተባለበት ሁኔታ አለ። በዛን ጊዜ ውስጥ ያው የተባለውን መኪና እንግዲህ ፈልጎ በማግኘት ለማምጣት ችያለሁኝ። በቃላቸው መሰረት መኪናው ሲመጣ አስፈላጊ መስፈርት ሲሟላ ስም ዝውውር ሲፈጸም ብሩን እንለቃለን በሚለው ቃላቸው ብሩን ለቀዋል እና ይሄንን የመኪና አቅራቢውም
በጣም ደስተኞች ነው የሆኑት። እኛ ብዙ ጊዜ በእንደዚህ አይነት መልኩ ልንስማማ አንችልም። የሆነ የስምምነት ደብዳቤ ይጽፋሉ፣ ግን ከዛ በኋላ በጣም ብዙ ጊዜ ያሻሉና ምናቸውን እናምናለን። ሁለተኛ አዲስ ነው አናውቀውም ከዚህ በፊት የሚል ነገር ተነግሮ ነበረ። ግን ያው እኔ ራሴ ታምኗቸዋላችሁ እንደውም የበለጠ ደንበኛ የምትሆኑት ከዚህ ድርጅት ጋር ነው በሚል እስኪ እንግዲህ እንዳልከው እንመልከታቸው ብለው ነው የመጡት። እውነትም ከዛ በፊት ለዚህ ድርጅት መኪና ሸጠው አያውቁም። ስለዚህ መጡ፣ በቢሮ ተነጋገርን፣ ቃላቸውን ሰሙ፣ ደብዳቤ ተጻፈ። ያን ደብዳቤ ይዘው መኪናውን ሸጡልኝ እና ያን ሲያደርጉ ስም ዝውውሩ ሲጠናቀቅ፣ ታርጋው ሲወጣ፣ ሊብሬው ሲዘጋጅ በተባለው ቃል መሰረት ደብዳቤው በተጻፈው ከማለቁ በፊት ቼክ ተፈርሞ ተሰጥቷል እና ያ ቼክ ተፈርሞ ሲሰጥ ደግሞ ወዲያው ነው የተሰጠው። የሚፈለጉት ነገሮች እንዳለቁ ወዲያው ነው ቼኩ የተሰጠው። ስለዚህ ግለሰቦቹ ሄደው ቼኩን ሄዱ ባንክ ቼክ አደረጉ፣ በተባለው መሰረት ብሩ ተዛወረላቸው ማለት ነው እና ቃሉን የጠበቀ ድርጅት ስለሆነ እውነትም ተመራጭ ብየዋለሁ። አሰራሩ ቆንጆ ጥብቅ መሆኑ፣ መመሪያቸው፣ ደንባቸው ጥሩ ነው። ስልጠና መሰጠቱ አስቀድሞ መጀመሪያ የተሰጠው ስልጠናና በኋላ ላይ የተሰጠው ስልጠና ደግሞ ይለያያል። ለብድር የምትወስድበት ጊዜ የተሰጠው ስልጠና ደግሞ ለየት የሚለው ምንድነው? በስሜት ተነሳስተ እንዳትበደር፣ መክፈል ከምትችለው ውጪ ሆነ ከአቅም በላይ ሆኖ እንዳትበደር፣ በኋላ ላይ ደግሞ ቤተሰብ ላይ ጭምር ሌላ አይነት ችግር እንዳትፈጥር። ለምን ብድሩ ካልተመለሰ በጊዜው ያው በየወሩ ጠንቀቀ መመለስ አለብህ። ብድሩ በወሩ ካልተመለሰ ያ ነገር እዳ ውስጥ ነው እየገባ ያለው። እንደኛ ያልመለስከው ብር ተጨማሪ ነው የሚሆነው ለሚቀጥለው። ሁለተኛ ደግሞ ያ ነገር ካልከፈልክ ንብረቱ የሚወሰድበት ሁኔታ አለ። ስለዚህ ከመስጠታቸው በፊት በቂ የሆነ ስልጠናና በቂ የሆነ ማስጠንቀቂያ በደንብ ቆም ብለን እንድትመለከት አቅምን እንድትወስን የሚያደርጉበት ሁኔታ ስላለ እኔ ልዩ የሆነ ያገኘሁበት ነገር አንዱ እሱ ነው። ቤተሰባዊ የሆነ ፍቅር አለው። ምክንያቱም ማንም ሰው ተወስዶ ንብረቱ ተወስዶበት ተሸጦበት ቤተሰቡ ዕዳ ላይ ገብቶ ሰውየው ዕዳ ላይ ወድቆ እንደዛ እንዳይሆን ለማድረግ እያደረጉ ያሉት ጥረት ከምንም በላይ ተመችቶኛል። ሌላው ደግሞ ዶክመንቶችህ በትክክለኛ የተጣሩ እንዲሆኑ ያለው አሰራር ሲስተማቸው በጣም ደስ ይላል። ማለት እያንዳንዱን ዶክመንት በጥንቃቄ ነው የሚያዩት። ከፊደል ጀምሮ እያንዳንዱን ነገር ከማገናዘብ ይሄ ከዚህ ጋር ተሳስቷል፣ ይሄኛው በዚህ መልኩ ልክ አይደለም፣ የቸገረ ነገር ካለ የባለሙያ ድጋፍ ደግሞ እናድርግልህ የሚሉት ነገሮች አጠቃላይ በጣም ደስ የሚል አይነት ነገር ስለሆነ እኔ እንደውም በዚህ አጋጣሚ ብዙ ነገሮችን አስተካክያለሁ። የተሳሳቱ የስም ተፋልሶ የነበረባቸው ዶክመንቶች ነበሩኝ። እነዛን እንግዲህ ያው በቃ እየተነጫነጭኩ ማለት ነው እንግዲህ በቃ ድርጅቱ ላይ ተነጫንጫለሁ። በቃ ምንድነው የአንድ ፊደል ስህተት ምን ያመጣል ይሄን ያክል? እኔ እኮ የተለያዩ ቦታዎች ላይ በዚህ ነው የምፈጽመው ማለት መታወቂያም እንደዚህ ነው፣ ጋብቻውም እንደዚህ ነው የሚል ነገሮች አስቀምጫለሁ። ግን ኖ አሰራራችን ይሄ ነው። ምክንያቱም ነገ ህግ ቢይዘን ጠበቃም አለን፣ የድርጅቱም ጠበቃ አለ። እነዚህ ሁሉ ቢይዙን ኋላ ላይ ችግር ነው የሚፈጠረው። የስም ስህተት መኖር የለበትም የሚል እንደው በዛ ምክንያት ዶክመንቶችን ሁሉ ለማስተካከል ችያለሁኝና ተመራጭን ታንኪዩ ማለት እፈልጋለሁ። የእውነት ወለድ በእርግጥ ዜሮ ቢሆን ጥሩ ነበር። ያለ ወለድ ቢሆን ከወለድ ነፃ በሚለው አይነት ነገር ቢሰጥ ደስ ይለኝ ነበር። ግን እኔም ደግሞ የተመራጭ አባል ነኝ። አንደኛ ይሄንን ቁጠባ ቆጥቤ ብድሩን ከመውሰድ፣ ሁለተኛ ደግሞ ሼር ከመግዛት አንጻር እኔም የሼር ተጠቃሚ ነኝ። ስለዚህ ወለድ ከሌለ እኔም የሼር ተጠቃሚ አልሆንም። ብሬ ዝም ብሎ ነው የሚቀመጠውና ያ እንዳይሆን ወለድ መኖሩ ጥሩ ነው። ማንም ይታወቃል ያለ ወለድ የሚያበድር የለም። ያው የተለያየ የባንክ አሰራር ስላለ ከሌላው እምነት ከእምነት ጋር ተያይዞ የሚሆኑ ነገሮች ካልሆኑ በስተቀር ማለት ነው። ከዛ ውጭ ግን በወለዱ ደግሞ ጥሩ ወለድ ነው፣ የሚያበረታታ ወለድ ነው። እውነት ለመናገር የሆነ ጫና የሚፈጥር አይደለም። ወጥ የሆነ የወለድ ሲስተም ነው ያለው። ስለዚህ ወለዱ ከባድ አይደለም። ኖርማሊ እኔ ለወሰድኩት ብድር እንግዲህ የምጠየቀው 13.5 ወለድ ነው። ስለዚህ 13.5 ከሌሎቹ ጋር ስመለከተው እኔ የተለያዩ ቦታዎች ላይ ለመበደር አስቤ ቁጠባ ከመቆጠቤ በፊት ጠይቄ ነበረ። ምን ያክል ነው ወለድ የምታስቡት የሚሉትን ነገሮች ጠይቄ ነበርና እንግዲህ ከ14% ጀምሮ እስከ 21% ድረስ ወለድ እንደሚያስቡ ተረድቻለሁ። በእርግጥ እንደዚህ ቀለል ያለ አሰራር ግን ደግሞ አንተም ተጠቃሚ እንድትሆን የሚያደርጉ ደግሞ መመሪያዎች ያሉበት ሲሆን የበለጠ ጥሩ ስለሚሆን ተመራጭ ነው። ስለዚህ
ያው ሌሎች ብዙዎች አሉ። እንግዲህ እያንዳንዱ ሰው የሚገባበት የተለያየ ቦታ አለ። እንደኔ ደግሞ ተመራጭ ቢገቡ የበለጠ ተጠቃሚ ይሆናሉ የሚል እምነት አለኝ። ምክንያቱም ከዚህ በፊት ስለ ብድር እንደዚህ ስልጠና ሲሰጥ ያው የተለያዩ የብድር አይነቶች አሉ፣ የተለያዩ የብድር ደረጃዎች አሉ። ከትንሹ የኑሮ ደረጃ ጀምሮ እስከ ትልቅ ቤትን የሚያክል ነገር ለመስሪያ የሚሆን ገንዘብ ለመስጠት የተዘጋጀ፣ ሁለተኛ በአጭር ጊዜ ውስጥ ትልቅ ምርታ ያሳየ ጥሩ ብዙ አባላትን በአጭር ጊዜ ውስጥ ማስመዝገብ የቻለ መሆኑ ተመራጭ ያደርገዋል። እንግዲህ የሚበልጠው እስኪመጣ ድረስ የምመርጠው ተመራጭ ነው። ሌሎችም ደግሞ ተመራጭን ቢመርጡት የበለጠ ጥሩ ነው ብዬ አስባለሁ። እንግዲህ ያው እኔ ተመራጭን መርጫለሁ። በተመራጭ ያው በወሰድኩት ብድር በምሰራበት መኪና ያው ተጠቃሚ መሆን ጀምሬያለሁኝ። ስለዚህ ሌሎችም ሰዎች ልክ እንደኔ መጥተው ደግሞ እንደዚሁ ቆጥበው እንደዚሁ ብድሩን ወስደው በተመራጭ ተጠቃሚ እንዲሆኑ መልካም ምኞቴ ነው። ስለዚህ ሁላችሁም ወደ ተመራጭ ነው እላለሁኝ። አመሰግናለሁ።